እድሜና ጤና ይስጠን እንጂ ገና ከዚህም በላይ ብዙ የምትሰሙት ነገር አለ። እኔ ያልኩት አንድም ያልቀረበት ነገር የተፈጠረበት ቪዲዮ ዛሬ ተለቆልናል። ቤተሰብ እያንዳንዱን ነገር ቀን በሰራውላችሁ ቪዲዮ ሁሉንም ያያችሁት ሆኗል። ሁሉንም ያልጠበቅኩትና ሁሉንም ደግሞ ያስደነገጠ ነገር በዴቭ በኩል ሰምተናል። በዴቭ በኩል የሰማነውን ነገር ሁሉንም በእያንዳንዷንም እየተነተንኩ ለእናንተ የማደርስላችሁ ይሆናል። ሸገር ሪያክትን ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እንድታደርጉ ፈልጋለሁ። በዚህ ሳምንት 12000 መግባት መቻል አለብን። ቤተሰብ ፍቅራችሁ እንድታሳዩኝ ይፈልጋለሁ። ከእናንተ የምጠብቀው በጣም ከበድ ያለ ፍቅር ነው። ስለዚህ ይህንን ነገር በማድረግ ለእኔ ከጎኔ እንደቆማችሁ እንድታሳዩኝ ይፈልጋለሁ። ምክንያቱም ሸገር ሪያክት በቅርቡ 12000 እንገባለን። 12000 መግባት አለብን። ቤተሰብ ሁላችሁም ተባብረን ማስገባት አለብን። እኔ ለእናንተ ምንም ማለት ስላልሆነ ይህንን የምላችሁ። ወደ ዛሬው ቪዲዮ እናልፋለን። ቪዲዮ እንግዲህ ሁላችሁም አይታችሁት እንደመጣችሁ በእርግጠኝነት አልጠራጠርም። ያልገመታችሁትና ያልጠበቃችሁት ነገር እንግዲህ ዴቭ ተናግሯል። እሱን ነገር ወደ መጨረሻ በስነ ስርዓት ተንተን አድርጌ ይናገራሉ። ዛሬ ግን እኔ ሩታ ስላደረገችው አብርሃም ደግሞ እንደ ልጅ ሩታን ሲያይ እንደዛ ቦርቆ እሷ ጋር መሆን እንደፈለገ ሁላችሁም አይታችኋል። ከዚህ በላይ ምንም አይነት ማስረጃ አያስፈልግም። አብርሃም አንድና አንድ የሚፈልገው ሩታና ሩታ ብቻ ነው። ሩታ የአብርሃም ነች፣ አብርሃምም የሩታ ነው። ከዚህ ውጪ ማንም የማንም አይደለም። ቤተሰቦቹም ሆነ ይሄ ዳኒ ተብዬ አንበጣም ደግሞ እንደዚህ እንደ ፌንጣ ላጥ የሚያደርገውን ነገር ካሁኑ ማቆም መቻል አለበት። ሁላችሁም ዳኒን እየገባችሁ ኮሜንት ላይ ከህይወታቸው ውጣ በሉት። ከቤተሰቦቻቸው በላይ ዳኒ ይህን ያክል ሩታና አብርሃም አንድ ላይ እንዳይሆኑ የሚፈልግበት ምክንያት ለእኔ ግልጽ አይደለም። ቤተሰብ እኔ ይህን ያክል ዳኒ አብርሃምና ሩታን እንዲለያዩ ቤተሰቦቻቸው እንኳን ያመኑትን ጉዳይ ነው እሱ ለምን ብሎ እየጠየቀ ያለው። ሄርሜላን አፈቅርሻለሁ እወድሻለሁ ሲል የነበረ ሰው ነው። ይሄ የቅርብ ጊዜ ትውስታችን ነው። ቤተሰብ በጣም የቅርብ ጊዜ ትውስታ ነው። አብርሃም ጋር ለመለያየት ሄርሜላን ያልፈነቀለው ድንጋይ የለም። አሁን ደግሞ ተረኛዋ ማን ሆነች? ሄርሜላን ትቶ ወደ ሩታ ዞሯል። ወደ ሩታ ዳኒ የዞረበት ምክንያት ሩታና አብርሽ አንድ ላይ ከሆኑ ሄርሜላን ከህይወታቸው ያስወጣሉ። ስለዚህ እሱ በጣም ስራ ፈት ይሆናል። ስለዚህ እነሱን በመለያየት ይሄድ ሰው የራሱን ስራ ማጣጧፍ ይፈልጋል። ለዛም ነው ይህን ያክል እንደዚህ እየተሯሯጠ ያለው። ለዛ ነው ቤተሰብ ይህንን መረዳት መቻል አለብን። ከነሱ ህይወት መጀመሪያ ደረጃ ንቅል ብሎ መውጣት ካለበትም መውጣት ያለበት ዳኒ ነው። ቀጣይ ደግሞ እህት ተብዬዋ ቡዜ ነች። ቡዜ ምንም አይነት እኔ ታስባለች ሁላ ማለት ይከብደኛል። ነገሮችን በጭፍን የምታስኬድ በእውር ድንብር ነገሮችን የምታስኬድ ሴት ሆና ያገኘዋት። አብርሃምን ከሩታ በዚህ ልክ ለምን መለያየት ፈለግሽ? አብርሃም እኮ ከሩታ የወለደው ልጅ አለው። ሩታ የአብርሃም ልጅ አላት። እንዴት ነው ሁለቱን ለያይታችሁ እናንተ ከሄርሜላ ጋር ከውሽማ ጋር አብርሃምን ከሩታ ቀምታል የራሷ ልታደርግ ከፈለገች ሴት ጋር ምንነቷን ከማታውቁት ሴት ጋር እንደዚህ ቀላቅላችሁ ልጁን ፉዞ ለማድረግ እኔ አብርሃም ታመመ ትላላችሁ እንጂ አብርሃም ድራማውን እየሰራ ቢሆንም መታመም ካለበትም የሚታመሙ በእነዚህ በቤተሰቦቹ ምክንያት ነው። እነዚህ ቤተሰቦቹ ናቸው አብርሃምን እንዳይሆን አድርገው ለማስቀረት እየሞከሩ ያሉት። እኔ መቼውንም ሊገቡኝ አይችሉም። በዚህ ልክ እንዴት የሰውን ውድቀት እነዚህ ሰዎች ይፈልጋሉ? አብርሃምን እያሳመሙት ያሉት ተደረገበት የተባለው ድግምት ሳይሆን እነዚህ ቤተሰቦቹ በዙሪያው ይህን ያክል ጊዜ እንደዚህ የማይሆን ነገር ውስጥ እየተበተቡ ልጁን ጭንቅላቱን ፉዞ እያደረጉ ያሉት እነሱ ናቸው እንጂ አብርሃም በእርግጠኝነት ጤነኛ ነው፣ በጣም ደህና ነው። ሁላችሁም እኮ አይታችኋል አብርሃም ምንም እንዳልሆነ። ከሰሞኑ እንግዲህ ይህንን ሀብል ካልወለቀ እያላችሁ በራሳቸው በገዛ እጃቸው አውልቀው አዩት። አብርሃም ምንም የተለየ ነገር አላረገም። ቀጥታ ወደ ሩታ ውሰዱኝ፣ ሩታ ጋር ነው መሆን የምፈልገው አለ። ይሄ እኮ በጣም ግልጽ ነው። ድራማውን እየሰራ ሊሆን ይችላል። እነሱ ግን መተት እያላችሁ ስትጮሁ ነበረ። ይሄው የታለ መተቱ?
መተቱ የታለ ቤተሰብ? ታዲያ እስከ ዛሬ ስትጮሁ የነበረበት መተት አብርሃም ይኸው ዛሬም ያው ነው ተመሳሳይ። ሩታ መጣ አንጠልጥላ ይዘው ስትሄድ እኮ ሁልሽም አፍሽን ይዘሽ ቁጭ ነው ያልሽ፣ አፍሽን ይዘሽ ቁጭ ነው ያልሽ። በመጨረሻ ደግሞ ቤተሰብ ዴቭ እንግዲህ ከሰሞኑ በጣም ሲከራከር ነበር። እኔ ዴቭን ከሁሉም በላይ በጣም እናከብረው፣ በጣም የምንወደው፣ ለሩታ ተቆርቋሪ፣ ለአብርሃም ተቆርቋሪ፣ ለቤተሰቡ ለእናንተም ለቤተሰቦቻችን በጣም ተቆርቋሪ የሆነ ሰው እንደሆነ ሁላችንም እናውቃለን አይደል ቤተሰብ? ይህን ነገር ግን ማናችንም ምንክደው ሸፈንፈን የምናደርገው ነገር አልነበረም። ግን ምን ይሁን ምን ያጋጥመው ሳይታወቅ ዴቭ ተከርብቶ ወደ ሄርሜላ የምትለው ማድረግ፣ ሄርሜላ እንደዚህ ነው ስትለው ወደዛ መሄድ ወደዚህ መምጣት ሆኖ ነበረ። ከዛስ በኋላ ምን ተፈጠረ? ዴቭ የአብርሽን ሀብል መውለቅ ፈልጋለሁ፣ ካልወለቀ የልጅ ጤነኛ አይሆንም፣ ወንድማችን ታሟል፣ ልክ አይደለም እያለ ሩታን እንደዛ የልጁን እናት የአብርሃምን ሚስት የፈለገ ቢሆን አሁን ተፋቱ ቢባል ወረቀት ነው የተቀደደው። ቤተሰብ በልብ ያልተቀደደ ነገር ግን መቼውንም እነዚህ ሰዎች ሊለያዩ አይችሉም። ነገ ሂደው እኮ ተመልሰው መፈራረም የሚችሉት ነገር ነው። ምንም የተለየ ነገር የለውም። 80 ቀደዱ አልቀደዱ የተለየ ነገር አይደለም። ልባቸው ላይ ግን አሁንም ድረስ ፍቅር አለ። ቤተሰብ አሁንም ድረስ ልባቸው ላይ ፍቅር ያለ ሰዎች እንዴት በዚህ ልክ እነሱ ቤተሰብ ተብዮቹ ራሱ ለያይተው ከማንም መጤ ጋር አንድ ላይ ለማድረግ በዚህ ልክ እንደሚለፉ እኔ ሊገባኝ አልቻለም። ቤተሰብ በዚህ ልክስ እንዴት የሰው ልጅ እንደዚህ ለማድረግ ፈለጉ? በጣም ግራ የገባኝ ነገር ነበር ቤተሰብ። ብቻ ግን ዋናው ሀሳብ ዴቭ በራሱ አፍ ሁላችሁም ሰምታችሁታል። ዴቭ በራሱ አፍ የተናገረው ነገር ምንድን ነው? እኔ የዚህ የመተት ጉዳይ ራሱ እውነት እየመሰለኝ ሁላ አይደለም። ይኸው ሀብሉንም አውልቄ አብርሃም እኮ ደና ነው ብሎ ራሱ በአፉ ተናግሯል። ሁላችሁም ይህን ሰምታችኋል። ስለዚህ እነሱ ራሳቸው እያመኑበት ያለው ጉዳይ ምንድን ነው? አብርሃም በጣም ደና እንደሆነና የተፈጠረ ግን ድራማ የሆነ ነገር እየተካሄደባቸው እንደሆነ ቀስ በቀስ ሁላቸውም እንደሚያዩ በእርግጠኝነት ነግራችኋለሁ። በጣም በቅርብ ቀን ሸገር ሪያክት ምን አለ ትላላችሁ? ሁሉንም ነገር ከዚህ በፊት እኔ ቀድሜ ተናግሬ ነበር። ቀን ላይም ቪዲዮ ሰርቼ የላችሁ ነበረ። ከትላንትናም በፊት የሰራሁትን ቪዲዮ ሄዳችሁ ማየት ትችላላችሁ። አብርሃም በጣም ደና ነው ከሚባለው በላይ በጣም ደና ነው። ግን እያስመሰለ ነው። ማን እንደሚወደው ማን ከጎኑ እንደሚቆም በተቸገረ ጊዜ፣ ባጣ ጊዜ፣ በታመመ ጊዜ ማን ከጎኑ እንዳለ ማየት የሚፈልግበትን አጋጣሚ በደንብ አግኝቷል። እሱንም እየተጠቀመበት ነው። አብርሃም ከዚህ በኋላ እመኑኝ በጣም በቅርብ ቀን ይመለሳል። ያኔ ሲመለስ ግን ሁሉንም ከአጠገቡ እንደሚያርቅ በእርግጠኝነት ነው የምነግራችሁ። ምክንያቱም እነዚህ ሰዎች ሀብሉ ልክ አይደለም መተት አለበት እያሉ በጣም ብዙ ጊዜ ሲጮሁ ነበር። ይሄው ሀብሉ ወለቀ። 3 ቀን እንጠብቀው። ምን ማለት ነው 3 ቀን እንጠብቀው? እናንተ ናችሁ እንዲያሰራችሁበት 3 ቀን በኋላ ነው መተቱ የሚለቀው የምትሉት እናንተ ምንድን ናችሁ? እናንተ ናችሁ ወይ ያሰራችሁበት የሚለው ነገር እንድጠራጠራችሁ ነው ያደረገኝ። ስለዚህ እናንተም ራሳችሁ መፈተሽ መቻል አለባችሁ። ከ3 ቀን በኋላ ይለቀዋል እያሉ ነበር ቤተሰብ። ሁላችሁም ይሄን ሰምታችኋል። ግን ዛሬ ላይ ብድግ አድርጋ ሩታ ይዘው ስትሄድ ምን አለ ዴቭ? ይሄ ልጅ ግን ልክ ነው መሰለኝ፣ ደና ነው፣ መተት የሚባል ነገር የለበትም፣ እኔ ግራ እየተጋባው ነው፣ ሀሳቤ ልክ እየሆነ አይደለም ብሎ ዴቭ ራሱ ተናግሯል። ማናችሁ የምትክዱት ነገር አይደለም። ይሄ ነገር ደግሞ ለእኛ ነገ ከነገ በኋላ ለሚፈጠሩ ነገሮች በጣም ግልጽ የሆነ ነገር ነው። እመኑኝ ነገ ከነገ በኋላ ደግሞ በጣም ትልቅዬ ነገር ይፈጠራል። አብርሃም ወደ ራሱ ይመለሳል። ሩታ ጋርም በደንብ በፍቅር በሰላም ይኖራሉ። የልጃቸውንም ልደት በስነ ስርዓት ያከብራሉ። እነዚህ ሰዎችም ሄርሜላን ከህይወታቸው ቀስ አድርገው የሚያስወጡበት ትልቅዬ መንገድ ነው ያገኘው አብርሃም። እኔ ለሱ በጣም ደስተኛ ነኝ። ከዚህ በኋላም ደግሞ ወደ ራሱ ይመለሳል። ሩታ ግን ትችያለሽ እያላችሁ ሁላችሁም ኮሜንት ላይ ጻፉላት። ሩታ ይህን ማየት መቻል አለባት። ጀግኒት ነች። በጣም ጎበዝ ስለሆነች ነው ከማንም ጋራ ባሏ እንደዚህ ሲሆን ማየት የማትፈልግ ሴት ቀጥ ብላ ያሉበት ድረስ ሂዳ አንጠልጥላ ይዛ የመጣች ጀግና ነች እያላችሁ ሁላችሁም ኮሜንቱን አጥለቅልቁት። ቤተሰብ ዛሬ የሩታ ቀን ነው። ሩታን ሁላችን ማመስገን መቻል አለብን። አሁን እያንዳንዱን አንድ ባንድ እያሳመነቻቸው ነው። ነገ ከነገ በኋላ ዴቭም ወደሷ ይመጣል፣ ቡዜም ትመጣለች። ዳኒና ሄርሜላ ናቸው አየር ላይ የሚቀሩት። እነሱ ደግሞ መጀመሪያውን የፈልገው የመጡት ነገር ስለነበረ ነው። ያንም ማግኘት ካልቻሉ ምንም መደረግ አይችልም። ባዶ እጃቸውን ይሄዳሉ። ከሁለት ያጣ ነው የሚሆኑት። እንደፈለጉት መሆን ይችላሉ። ምክንያቱም እንደዚህ አይነት ሰው ደግሞ ይዞ መመለስ ያለበት ነገር የለም። ባዶ እጃቸውን ይቀራሉ። ቤተሰብ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። በቀጣዩ ቪዲዮ እንግዲህ
በደንብ በሰፊው እንገናኛለን። ሰላም ደሩ።